በዓለማችን ላይ ስንት አስደናቂ ሀገራትን ያውቃሉ? ግን እንደ እስራኤል አይነት ግራ የሚያጋባ የሚያስደንቅና በአንድ ሰዓት ውስጥ በሺ የሚቆጠሩ ዓመታትን የሚያዩበት ሀገር የለም። እዚህ ሀገር ውስጥ የምግብ አጎራረስ ብቻ ሳይሆን እንዴት እንደሚበላ ሃይማኖታዊ ሕግ አለው። ቴክኖሎጂ የሰማይ ነካ ቢሆንም ቅዳሜ ዕለት ግን አሳንሰር ወይም ሊፍት በራሱ የሚቆምባት ሀገር ናት። ዛሬ ወደ ጥንታዊቷና ዘመናዊቷ እስራኤል እንወስዳችኋለን። በዜና የማታዩትን በመጽሐፍ የማታነቡትን እውነተኛውን የእስራኤል ኑሮና ምስጢር አብረን እንፈትሻለን። የእስራኤል አመጋገብና የኮሸር ምስጢር። ምግብ ለእናንተ ምንድን ነው? የሰውነት ማገዶ ወይስ ጣዕም ድግስ? ለአይሁዳውያን ግን ምግብ ከዚህ ያለፈ ትርጉም አለው። ምግብ አምልኮ ነው። ምግብ ቅድስና ነው። ምግብ ለፈጣሪ የመታዘዝ ትልቁ መገለጫ ነው። በእስራኤልና በዓለም ዙሪያ ያሉ አይሁዳውያን የሚከተሉት አንድ ጥብቅ ሕግ አለ። ኮሸር ይባላል። ይህ ሕግ ዝም ብሎ ጤናማ ምግብ መምረጥ አይደለም። ይህ ሺህ ዓመታትን የተሻገረ በቤተ ሙከራ ሳይሆን በጥንታዊ መጽሐፍ የተደነገገ እስከ ዛሬም ድረስ ዓለምን የሚያስደንቅ ምስጢር ነው። ኮሸር የሚለው ቃል ከዕብራይስጥ ቃል የመጣ ሲሆን ትርጉሙም ትክክል ወይም ተስማሚ ማለት ነው። በአይሁድ እምነት አንድ ምግብ እንዲበላ ከተፈቀደ ኮሸር ይባላል፣ ካልተፈቀደ ደግሞ ትሪፍ ይባላል። ይህ ሕግ የሚጀምረው ከመጽሐፍ ቅዱስ ኦሪት ዘሌዋውያን ነው። ብዙዎች ይህ ሕግ የተሰራው በጥንቱ ዘመን ለጤና ተብሎ ነው ብለው ያስባሉ። ለምሳሌ አሳማ በሽታ ስለሚያመጣ ነው የተከለከለው ይላሉ። ነገር ግን ለአይሁዳውያን ምክንያቱ የጤና ጉዳይ አይደለም። መልሱ ፈጣሪ ስላዘዘ ብቻ የሚል ነው። ለነሱ ምግብ መምረጥ ነፍስን የማንጸባረቅ ያህል ከባድ ሥራ ነው። አሁን ወደ እጅግ አስገራሚ የኮሸር ሕግ እንግባ። ጥጃን በእናቱ ወተት ቀቅለው የሚለው መመሪያ። ይህ ጥቅስ በእስራኤል ኩሽናዎች ውስጥ ጥልቅ አብዮት ፈጥሯል። በኮሸር ሕግ ስጋና የወተት ተዋጽኦ አንድ ላይ መብላት፣ ማብሰል ወይም በአንድ ሳህን ማቅረብ በጥብቅ የተከለከለ ነው። ለምሳሌ የሚጣፍጥ ስቴክ በቅቤ ተጠብሶ አይቀርብም። ፒዛ ላይ ስጋ አይደረግም። እንዲያውም ሕጉ እስከ ኩሽና ዕቃዎች ድረስ ይዘልቃል። ብዙ የአይሁድ ቤቶች ሁለት ኩሽና አላቸው። አንዱ ለስጋ ውጤቶች፣ አንዱ ደግሞ ለወተት ውጤቶች። ስጋ የበላ ሰው ወተት ለመጠጣት ቢያንስ ከ3 እስከ 6 ሰዓት መጠበቅ አለበት። ምክንያቱም ስጋ በሆድ ውስጥ ለመፈጨት ጊዜ ስለሚወስድና ሁለት ንጥረ ነገሮች በሆድ ውስጥ እንዲገናኙ ስለማይፈለግ ነው። በኮሸር ሕግ ሁሉም እንስሳ እኩል አይደሉም። አንድ እንስሳ እንዲበላ ሁለት መስፈርቶችን ማሟላት አለበት። አንደኛው መንጋጭላው የሚያመሰኳ መሆን አለበት። ሁለተኛው ደግሞ ኮቴው ወይም ሸኮናው የተሰነጠቀ መሆን አለበት። በሬና በግ እነዚህን ያሟላሉ፣ ስለዚህ ኮሸር ናቸው። አሳማ ግን ኮቴ የተሰነጠቀ ቢሆንም እንኳን አያመሰኳም፣ ስለዚህ አይበላም። ግመል ደግሞ ያመሰኳል፣ ነገር ግን ኮቴ የተሰነጠቀ አይደለም፣ ስለዚህም አይመገቡትም። በባህር ውስጥ ደግሞ ክንፍና ቅርፊት ያላቸው ብቻ ይበላሉ። እንደ ሽሪምፕና ኦክቶፐስ ያሉ ፍጥረታት በእስራኤል ሃይማኖት ምግብ ቤቶች ውስጥ አይታሰቡም። ወፎቹም ቢሆኑ አዳኝ እንደ ንስር ያሉ መሆን የለባቸውም። እንስሳው ኮሸር ቢሆንም እንኳን አገዳደሉ ካልተስተካከለ ምግቡ ኮሸር አይሆንም። ሽኪታ የሚባለው የእርድ ሥነ ሥርዓት እጅግ የረቀቀ ነው። እንስሳው ሊታረድ የሚገባው ሾኬት በሚባል ሰልጥኖ ፈቃድ ባገኘ ሰው ብቻ ነው። ቢላውም ቢሆን በጣም ስለታም መሆን አለበት። ዓላማው እንስሳው ሳይሰቃይ በአንድ ፍጥነት ደም ፈሶ እንዲሞት ማድረግ ነው። ከታረደ በኋላም የውስጥ አካሉ በተለይም ሳምባው ምርመራ ይደረግለታል። ማንኛውም በሽታ ካለበት ያ ስጋ ኮሸር ተብሎ አይታተምም። ኮሸር ዝም ብሎ የአመጋገብ ስርዓት አይደለም። ለሺህ ዓመታት የአይሁድ ሕዝብ ማንነታቸውን ጠብቀው እንዲቆዩ ያደረገ በየቀኑ በቀን 3 ጊዜ የሚለማመዱት መንፈሳዊ ተጋድሎ ነው። ዛሬ ላይ ኮሸር የሚለው ምልክት በምግቦች ላይ ሲታይ ለብዙዎች የጥራትና የንጽህና ምልክት ሆኗል። አይሁዳውያን ያልሆኑ ሰዎች እንኳን ለጤና በሚል የኮሸር ምግቦችን ይመርጣሉ። ሌላኛውና አስገራሚው የሻባት ሕጋቸው ነው። በዓለማችን ላይ 24 ሰዓት ሙሉ የማተኛ ከተማ ወይም ሀገር ማግኘት ቀላል ነው።
ነገር ግን በሳምንት አንድ ቀን ሆን ብላ ቆም የምትል ሀገር አይታችሁ ታውቃላችሁ? ሱቆች የሚዘጉባት፣ የህዝብ ትራንስፖርት የሚቆምባት፣ እንዲያውም ሰዎች ስልካቸውን አጥፍተው ለሰላም የሚሰግዱባት ሀገር። ይህች ሀገር እስራኤል ናት። ቀኑ ደግሞ ሻባት ይባላል። በብዙዎች ዘንድ ሰንበት ተብሎ የሚታወቀው ይህ ቀን በእስራኤል ውስጥ ከአረፍት በላይ ነው። ሻባት ማለት የአይሁድ እምነት የልብ ትርታ፣ የቤተሰብ አንድነትና የጥንታዊ ሕግጋት መገለጫ ነው። ሻባት የሚለው ቃል ከዕብራይስጥ ቃል የመጣ ሲሆን ትርጉሙም ማቆም ወይም ማረፍ ማለት ነው። ታሪኩ የሚጀምረው ከዓለም አፈጣጠር ነው። ፈጣሪ ዓለምን በ6ኛው ቀን ፈጥሮ በ7ኛው ቀን እንዳረፈ ሁሉ ሰውን በ7ኛው ቀን ከሥራው ሁሉ እንዲያርፍ ታዟል። ይህ ቀን ለአይሁዳውያን ቅዱስ ነው። ሻባት የሚጀምረው አርብ ፀሐይ ስትጠልቅ ሲሆን የሚያበቃው ደግሞ ቅዳሜ ምሽት ፀሐይ ስትጠልቅ ነው። በእነዚህ 24 ሰዓት ውስጥ 39 ዋና ዋና ስራዎች እንዳይሰሩ ታግደዋል። ዛሬ ለእኛ ስራ ብለን የምናስባቸው ነገሮች ለነሱ የሻባት እረፍት ሰዓት ሊሆኑ ይችላሉ። በሻባት ቀን እስራኤል ውስጥ አንድ እንግዳ ነገር ያስተውላሉ። በአይሁድ ሕግ መሰረት እሳት ማያያዝ ወይም ሰርኪዮት ማጠናቀቅ፣ ኤሌክትሪክ መጠቀም እንደ ስራ ይቆጠራል። ስለዚህም ቅዳሜ ዕለት መብራት ማብራት፣ ስልክ መደወል ወይም አሳንሰር ውስጥ ቁጥር መጫን ክልክል ነው። ታዲያ በፎቅ ውስጥ የሚኖሩ ሰዎች ምን ያደርጋሉ? መፍትሄው የሻባት አሳንሰር። ይህ አሳንሰር በሻባት ቀን በራሱ ጊዜ በየፎቁ ይቆማል፣ በራሱ ይከፈታል፣ በጥቂት ሰከንዶች ቆይቶ ደግሞ ይዘጋል። ሰው ምንም አይነት አዝራር ሳይነካ ወደ ፈለገበት ይወጣል ወይም ይወርዳል። ብዙዎች ዘመናዊ የቤት ዕቃዎቻቸው የሻባት ሙድ አላቸው። ለምሳሌ ፍሪጅ ሲከፈት መብራቱ እንዳይበራ ወይም ምድጃው ቀድሞ በገባው ሙቀት ብቻ ምግቡን ሳያቃጥል እንዲቆይ ተደርጎ በቴክኖሎጂ ይታገዛል። በቴክኖሎጂ የረቀቀችው ሀገር ለሃይማኖቷ ስትል ቴክኖሎጂዎቿን አቁማ የምትሉበት ጥበብ ያስደንቃል። አርብ ከሰዓት በኋላ እስራኤል ውስጥ ያለው ሽርጉድ ለየት ያለ ነው። ሁሉም ሰው ወደ ቤቱ ለመድረስ ይቸኩላል። ፀሐይ ስትጠልቅ ግን በአንድ ጊዜ ጸጥታ ይሰፍናል። በሃይማኖት ከተሞች እንደ ኢየሩሳሌም ባሉ መኪና ማሽከርከር ይቆማል። ጎዳናዎች በልጆች ጨዋታና በእግር በሚጓዙ ቤተሰቦች ይሞላል። ይህ የዲጂታል ጾም ቀን ነው። ቴሌቪዥን አይበራም፣ ኢንተርኔት አይታይም። ይልቁንም ቤተሰቦች ተሰብስበው ሻማ ያበራሉ፣ በጋራ ይመገባሉ፣ ይዘምራሉ፣ እንዲሁም ጥንታዊ ታሪኮቻቸውን ይተርካሉ። ብዙ እስራኤላውያን ሻባትን የሚወዱት ለሃይማኖት ብቻ አይደለም፣ ካለው የኑሮ ውጥረትና ከሥራ ጫና አርፈው ከሚወዷቸው ሰዎች ጋር ጥርት ያለ ጊዜ እንዲያሳልፉ ስለሚያግዛቸው ነው። በሻባት ቀን ምግብ ማብሰል ስለማይፈቀድ ምግቡ ቀድሞ አርብ መዘጋጀት አለበት። ቶለንት የሚባል አስገራሚ ምግብ አለ። ይህ ምግብ አርብ ምሽት ተጥሎ ሌሊቱን ሙሉ በዝቅተኛ ሙቀት እየበሰለ ለቅዳሜ ምሳ የሚደርስ የስጋ የባቄላና የድንች ድብልቅ ነው። እንዲሁም ቻላ የሚባለው የተገመደ ዳቦ የሻባት ማዕድ ልዩ መለያ ነው። ይህ ዳቦ ከመበላቱ በፊት የሚደረገው ጸሎትና ስርዓት ለቀኑ ልዩ ክብር ይሰጠዋል። ሻባት ለዓለም ትልቅ ትምህርት ነው። በምንሮጥበት በምንጨነቅበትና ሁልጊዜ ኦንላይን በሆንበት በዚህ ዘመን ቆም ብሎ ማረፍ ያለውን ዋጋ ያሳየናል። እስራኤል ጥንታዊ ስርዓቷን ከዘመናዊ ዓለም ጋር አጣጥማ የያዘችው በዚህ ሚዛን ነው። ሌላኛው የግል ንብረት የሌለባት ሁሉም ነገር የጋራ የሆነባት አስገራሚዋ መንደር ኪቦዝ። በዓለማችን ላይ ሁሉም ሰው ለራሱ የሚሮጥበት የኔና ያንተ ተለይቶ የማይታወቅ ዘመን ላይ እንገኛለን። ነገር ግን የኔ የሚባል ነገር በሌለበት ሁሉም ነገር የጋራ በሆነበት መንደር ውስጥ መኖር ምን እንደሚመስል አስበው ያውቃሉ? ደሞዝ የሌለበት፣ የግል ባንክ አካውንት የማይፈለግበት፣ እንዲያውም መኪናና ቤት የጋራ የሆነበት ልዩ ማህበረሰብ እስራኤል ውስጥ አለ። ስሙ ኪቦዝ ይባላል። ይህ የአኗኗር ዘይቤ የዓለም ሶሻሊስቶችና ፈላስፎችን ለዘመናት ያስገረመ፣ እስራኤልንም በበረሃ ላይ የበቀለች ተአምር ያደረገ ምስጢር ነው። ኪቦዝ የሚለው ቃል መሰብሰብ ወይም አንድ ላይ መሆን ማለት ነው። የመጀመሪያው ኪቦዝ የተመሰረተው ከ100 ዓመታት በፊት በ1910 ዓመተ ምህረት በገሊላ ባህር አቅራቢያ ነበር። በወቅቱ ወደ እስራኤል ምድር የመጡ አይሁዳውያን ወጣቶች የነበራቸው ህልም አንድ ነበር፤ ፍትሃዊና እኩል የሆነ ማህበረሰብ መፍጠር። ምድሪቱ በረሃና ረግረግ ነበረች። ብቻውን የሚተርፍ ሰው አልነበረም። ስለዚህ ከእያንዳንዱ እንደ አቅሙ ለእያንዳንዱ እንደ አስፈላጊነቱ የሚል መመሪያ ወጡ። እዚህ መንደር ውስጥ የግል ንብረት የለም። መሬቱ የጋራ ነው፣ ትርፉ የጋራ ነው።
ሰው ሁሉ እኩል ይሰራል። ዶክተሩ ጠዋት ታካሚ ሲያክም ውሎ ከሰዓት በኋላ ደግሞ ተረኛው እሱ ከሆነ የጋራ መመገቢያ ክፍሎችን ሊያጸዳ ወይም ላም ሊያልብ ይችላል። የትኛውም ስራ ከሌላው አይበልጥም። በኪቡትዝ ውስጥ የነበረው ኑሮ ለእኛ እንግዳ ሊመስል ይችላል። ለምሳሌ የጋራ መመገቢያ አዳራሽ በኪቡትዝ ውስጥ በቤት ውስጥ ምግብ ማብሰል ብዙ አይታወቅም። ሁሉም አባል በቀን 3 ጊዜ በትልቁ አዳራሽ ተሰብስቦ አብሮ ይመገባል። ይህ ማህበራዊ ትስስርን የሚያጠነክር ጥልቅ መሳሪያ ነበር። ሌላኛው የሚገርመው ነገር ደግሞ የጋራ ልብስ ማጠቢያ ቤት ወይም ላውንደሪ ነው። በቀድሞ ጊዜ ልብሶች ሁሉ ቁጥር ይለጠፍባቸዋል። አንድ ላይ ይታጠባሉ፣ ከዚያም ባለቤቶቻቸው መጥተው ይወስዳሉ። እንዲሁም በአንዳንድ ኪቡትዞች መኪና የግል አይደለም። መኪና የሚያስፈልገው ሰው ስሙን መዝገብ ላይ አስፍሮ ተረኛውን ይወስዳል። ደሞዝ የሚባል ነገር የለም። ኪቡትዝ ለሁሉም አባላት ወጪያቸውን ይሸፍናል፣ ልጆቻቸውን ያስተምራል፣ የጤና አገልግሎት ይሰጣል። ሁሉም ሰው የኪቡትዝ ባለቤት ነው። በኪቡትዝ ታሪክ ውስጥ እጅግ አስገራሚውና አንዳንዴም አሳዛኝ ተብሎ የሚታሰበው ክፍል የልጆች ቤት ነው። በቀድሞ የኪቡትዝ ስርዓት ልጆች ከወላጆቻቸው ጋር በአንድ ቤት ውስጥ አይኖሩም ነበር። ከተወለዱ ጥቂት ቀናት በኋላ የልጆች ቤት ወደሚባለው ክፍል ይሄዳሉ። እዚያም ከእኩዮቻቸው ጋር አብረው ይበላሉ፣ አብረው ይጫወታሉ፣ አብረውም ያድራሉ። ከወላጆቻቸው ጋር የሚገናኙትም በቀን ውስጥ ለጥቂት ሰዓታት ብቻ ነበር። ይህ የተደረገው ልጆች ገና ከትንሽነታቸው የጋራ ሕይወትን እንዲለምዱና ወላጆች ደግሞ ሙሉ ጊዜያቸውን ለሥራ እንዲያውሉ ለማድረግ ነበር። ዛሬ ላይ ስርዓት ተቀይሮ ልጆች ከወላጆቻቸው ጋር ቢኖሩም በወቅቱ ያደጉት ሰዎች ግን ይህ አሳድጎናል ወይም ጎርቶናል በሚል እስካሁን ይከራከሩበታል። ዛሬ ኪቡትዞች ተቀይረዋል። ብዙዎች ፕራይቬታይዝ ተደርገዋል። አባላቱ አሁን ደሞዝ ያገኛሉ፣ የራሳቸው መኪናና ቤት አላቸው። ነገር ግን አሁንም ያ የጋራ መንፈስ አልጠፋም። የሚገርመው ነገር እነዚህ የገበሬ መንደሮች ዛሬ የእስራኤል የኢኮኖሚ ምሰሶዎች ናቸው። ብዙዎች ኪቡትዞች በዓለም ግዙፍ የሚባሉ የግብርና ቴክኖሎጂና የኢንዱስትሪ ኩባንያዎች ባለቤቶች ናቸው። ለምሳሌ በዓለም ዝነኛው የሆነው የጠብታ መስኖ ቴክኖሎጂ የተፈጠረው በአንድ ኪቡትዝ ውስጥ ነው። እስራኤልን በጦርነትም ሆነ በኢኮኖሚ የገነቧት እነዚህ በጋራ የሚሰሩና ለሀገራቸው መስዋዕት የሚሆኑ የኪቡትዝ አባላት ናቸው። ኪቡትዝ ለዓለም ያሳየው አንድ ትልቅ እውነት አለ። ሰዎች በአንድ ህልም ከተሰበሰቡ በራውን ገነት ማድረግ እንደሚችሉ። ምንም እንኳን የግል ንብረት አልባነቱ ዛሬም ቢቀንስም የኪቡትዝ መንፈስ ግን እስራኤልን ዛሬ ላለችበት ደረጃ አብቅቷታል። ሌላኛው ከዚህ ለየት ያለው የወታደራዊ እስራኤልና የማተኛው ቴል አቪቭ ሚስጥር። በዓለማችን ላይ ጠዋት ወታደራዊ ልብስ ለብሶ ግንባር ላይ የዋለ ወጣት ማታ ደግሞ የባህር ዳርቻ ላይ ዘመናዊ ጭፈራ ቤት ውስጥ ሲጨፍር ማየት የሚቻለው የት ነው? ጦርነትና ደስታ፣ ጥብቅ ዲሲፕሊንና ፍጹም ነፃነት ጎን ለጎን የሚኖሩባት ሀገር። እስራኤል ለየት የሚያደርጋት ትልቁ ሚስጥር የሰራዊት ተጽዕኖና የከተማዋ ቴል አቪቭ ድባብ ነው። እዚህ ሀገር ውትድርና ዝም ብሎ ስራ አይደለም፣ የህይወት መጀመሪያ እንጂ። በአብዛኛው ዓለም 18 ዓመት ማለት ወደ ዩኒቨርሲቲ የሚገቡበት ወይም ህይወት የሚጀመርበት እድሜ ነው። እስራኤል ውስጥ ግን 18 ዓመት ማለት ጠመንጃ አንግበው ሰራዊቱን የሚቀላቀሉበት እድሜ ነው። ወንድም ሴትም ሳይል ውትድርና ግዴታ ነው። ወንዶቹ ለ3 ዓመት፣ ሴቶቹ ደግሞ ለ2 ዓመት ያገለግላሉ። ይህ ለቤተሰቦች ትልቁ ኩራት ነው። በእስራኤል ጎዳኖች ላይ ወጣት ወታደሮች መሳሪያዎቻቸውን ይዘው ግን ደግሞ ከጓደኞቻቸው ጋር ቡና እየጠጡ ወይም አይስክሬም እየበሉ ማየት የተለመደ ነው። ሰራዊቱ በእስራኤል ውስጥ የመቅለጫ ድስት ይባላል። ምክንያቱም ከኢትዮጵያ፣ ከአውሮፓ፣ ከአሜሪካና ከሩሲያ የሚመጡ አይሁዳውያን ወጣቶች የሚገናኙበትና አንድ እስራኤላዊ የሚሆኑበት እዚህ ሰራዊት ውስጥ ነው። እዚህ ጋር የሚመሰረተው ጓደኝነት እስከ መቃብር የሚዘልቅ ጥንካሬ አለው። የእስራኤል ሰራዊት ዝም ብሎ መተኮስ ብቻ የሚመሩበት ቦታ አይደለም። በዓለም ቴክኖሎጂ መሪ እንድትሆን ያደረጓትም እዚሁ ነው። በተለይ ዩኒስ 8200 የሚባለው የስለላ ክፍል እጅግ ዝነኛ ነው። እዚህ ክፍል ውስጥ የሚገቡ ወጣቶች የሳይበር ደህንነትን፣ ኮዲንግና ሰው ሰራሽ አስተውሎትን ወይም ኤአይን ይማራሉ። አገልግሎታቸውን ጨርሰው ሲወጡ ደግሞ እነዚህ ወጣቶች በሰራዊቱ ውስጥ የተማሩትን ጥበብ ይዘው ወደ ሲቪል ሕይወት ይገባሉ። ዛሬ ላይ የምናያቸው ብዙዎቹ የእስራኤል $1 ቢሊዮን የሚያወጡ የቴክኖሎጂ ኩባንያዎች የተመሰረቱት
በእነዚህ ወጣት ወታደሮች ነው። ዛሬ ወታደር ነገ የቴክኖሎጂ ባለቤት መሆን በእስራኤል ውስጥ የተለመደ ታሪክ ነው። ከኢየሩሳሌም ጥንታዊ ግንቦች ርቀን ወደ ምዕራብ ስንሄድ ቴል አቪቭን እናገኛለን። ቴል አቪቭ የእስራኤል የነጻነት ደሴት ናት። ከተማዋ በባህር ዳርቻ ላይ የምትገኝ በሰማይ ጠቀስ ሕንፃዎች የተሞላችና 24 ሰዓት የማትተኛ ከተማ ናት። ኢየሩሳሌም ትጸልያለች፣ ቴል አቪቭ ትጨፍራለች የሚባለውም ለዚህ ነው። እዚህ ጋር ሃይማኖታዊ ሕጎች ይላላሉ። ሰዎች በብስክሌት ይዝናናሉ፣ ውሾቻቸውን ይዘው በባህር ዳርቻ ላይ ይሄዳሉ። እናም በዓለማችን ላይ ካሉ የምሽት ሕይወትን አንዱን ያሳልፋሉ። የሚገርመው ነገር ቴል አቪቭ ውስጥ የምታዩቸው እነዚህ በደስታ የሚጨፍሩ ወጣቶች አብዛኞቹ ጥቂት ወራት በፊት ከባድ ወታደራዊ ስልጠና ውስጥ የነበሩ ናቸው። ጦርነት ባለበት ሀገር ውስጥ ዛሬን በደስታ መኖር የሚለው ፍልስፍና በቴል አቪቭ ጎዳናዎች ላይ በግልጽ ይታያል። እነዚህ ሁለት ዓለሞች የሰራዊቱ ጥብቅነት እና የቴል አቪቭ ነጻነት እስራኤልን ሚዛን ያደርጓታል። ቴል አቪቭ ለወጣቶቹ ከውትድርና ጫና የሚያርፉበት መተንፈሻ ናት። በሌላ በኩል ደግሞ በቴል አቪቭ ያለው የኢኮኖሚ እድገት ሰራዊቱን በገንዘብ በቴክኖሎጂ ይደግፋሉ። ይህ ትስስር እስራኤል በዙሪያ ባሉ ፈተናዎች መካከል ጠንክራ እንድትቆም አድርጓታል። ወታደራዊ ልብስ ለብሰው ጠመንጃቸውን ይዘው በባህር ውስጥ የተኙ ወጣቶችን ማየት፣ ከአፍታ ቆይታ በኋላ ደግሞ ያንኑ ወጣት በቴል አቪቭ የባህር ዳርቻ በከፍተኛ ደስታ ሲዝናና ማየት የእስራኤል የየቀኑ ገጽታ ነው። እስራኤል እንዲህ ናት። በአንድ እጇ መከላከያ ያዘች፣ በሌላ እጇ ደግሞ ሕይወትን የምታጣጥም ሀገር። የሰራዊቱ ዲሲፕሊን፣ የቴል አቪቭ ነጻነት ተደማምረው ይህችን ትንሽዬ ምድር ታላቅ አድርገዋታል። ሌላኛው ደግሞ መስጠም የማይቻልበትና በምድር ዝቅተኛ ስፍራ ያለ ድንቅ ተአምር ሙት ባህር። በዓለም ላይ ውሃ ውስጥ ገብተው መስጠም ቢፈልጉ እንኳን መስጠም የማይችሉበት ባህር እንዳለ ያውቃሉ? በውሃ ላይ እንደ ኳስ ተንሳፈው ጋዜጣ የሚያነቡበት፣ ጥልቅ በሆነ ጭቃ ሰውነቶን ተቀብተው ቆዳውን የሚያሳምሩበትና ከባህር ጠለል በታች እጅግ ዝቅተኛ በሆነ ስፍራ ላይ የሚገኝ ድንቅ ተፈጥሮ። ይህ ስፍራ ሙት ባህር ይባላል። በዮርዳኖስና በእስራኤል መካከል የሚገኘው ይህ ባህር ለዘመናት ነገስታትን፣ ሳይንቲስቶችንና ጎብኚዎችን ሲያስገርም ኖሯል። ነገር ግን ሙት ባህር የተባለው ለምንድን ነው? በውስጥ ምን አይነት ምስጢራትን ደብቋል? የሙት ባህር ትልቁ መለያ በባህሩ ላይ ማንሳፈፍ ችሎታው ነው። እዚህ ባህር ውስጥ ዋና መቻል አይጠበቅቦትም። ዝም ብለው ሰውነቱን ዘና ካደረጉ ውሃ ወደ ላይ ገፎታል። ምክንያቱ ደግሞ እጅግ ከፍተኛ የሆነ የጨው መጠኑ ነው። በሙት ባህር ውስጥ ያለው የጨው ክምችት ከመደበኛው ውቅያኖስ በ10 እጥፍ ይበልጣል። ውሃው 34 በመቶ በጨውና በማዕድን የተሞላ ነው። ይህ ከፍተኛ የጨው ክምችት ውሃው እጅግ እንዲወፍር ወይም ዴንስ እንዲሆን ያደርገዋል። በዚህ ምክንያት የሰውነታችን ክብደት ከውሃው ክብደት ያንሳል ማለት ነው። ልክ እንደ ዘይት በውሃ ላይ እንደሚንሳፈፍ ሁሉ የሰው ልጅም በዚህ ባህር ላይ ይንሳፈፋል። ነገር ግን ተጠንቀቁ፣ ይህ ውሃ አይን ውስጥ ከገባ እጅግ ያቃጥላል። ውሃውን መቅመስ ደግሞ ጨርሶ የማይታሰብ መራራ ጣዕም አለው። ባህር ተብሎ እየተጠራ ለምን ሙት ተባለ? መልሱ ቀላል ነው። በዚህ ባህር ውስጥ ምንም አይነት ሕይወት ያላቸው ፍጥረታት አይኖሩም። ዓሳዎች፣ አውሬዎች ወይም የባህር እጽዋት በዚህ ከፍተኛ የጨው ክምችት ውስጥ ሊኖሩ አይችሉም። ከዮርዳኖስ ውስጥ ተሳስተው ወደዚህ ባህር የሚገቡ ዓሳዎች ወዲያውኑ ይሞታሉ። ጨው ሕይወትን ይነጥቃል። ነገር ግን ሳይንቲስቶች በመነጽር ሲመለከቱ ከዚህ አስቸጋሪ ሁኔታ ውስጥ መኖር የሚችሉ አንዳንድ ባክቴሪያዎችና ፈንገሶች መኖራቸውን አረጋግጠዋል። ይሁን እንጂ በአይን የሚታይ ምንም አይነት ሕይወት ስለሌለው ሙት ባህር የሚለው ስም አግኝቷል። ምንም እንኳን ለዓሳዎች ሞት ቢሆንም ለሰዎች ግን ትልቅ የጤና ምንጭ ነው። ሙት ባህር የዓለማችን ትልቁ የተፈጥሮ ስፓ ተብሎ ይጠራል። ጥንታዊቷ ንግሥት ክሊዮፓትራ ሳይቀር ውበቷን ለመጠበቅ ወደዚህ ባህር ትመጣ እንደነበር ይነገራል። በዚህ ባህር ዳርቻ የሚገኘው ጥቁር ጭቃ እጅግ ውድ የሆነ ማዕድን ማለትም ማግኒዚየም፣ ካልሲየምና ፖታሺየምን ይዟል። ሰዎች
ሰውነታቸውን በዚህ ጭቃ ተቀብተው ለጥቂት ደቂቃዎች ፀሐይ ላይ ከቆዩ በኋላ በባሕር ውሃ ሲታጠቡ ቆዳቸው እጅግ ለስላሳና ጤናማ ይሆናል። ለቆዳ በሽታዎች፣ ለሪህ እና ለተለያዩ የመገጣጠሚያ ህመሞች ሙት ባህር ፍጹም ፈውስ እንደሆነ ይታመናል። እንዲሁም ስፍራው ከባህር ጠለል በታች 430 ሜትር ዝቅ ብሎ በመገኘቱ ኦክሲጅኑ እጅግ የበዛና ፀሐዩም ጎጂ የሆነ ጨረሮችን የሌሉት በመሆኑ ለጤና እጅግ ተስማሚ ነው። ሙት ባህር የታሪክ ማዕደር ነው። ከ20ኛው ክፍለ ዘመን አጋማሽ ላይ በዚህ አካባቢ የሚገኙ ዋሻዎች ውስጥ የሙት ባህር ጥቅልሎች ወይም ዲድ ሲ ስክሮል ተገኝተዋል። እነዚህ ከ2000 ዓመታት በላይ ዕድሜ ያላቸው መጽሐፍ ቅዱሳዊ ቅጂዎች በዓለም ትልቅ ግኝት ነበሩ። ነገር ግን ዛሬ ላይ ሙት ባህር አደጋ ላይ ነው። በየዓመቱ ውሃው በ1 ሜትር ያህል እየቀነሰ ይገኛል። ባህሩ ቀስ በቀስ እየደረቀ ነው። ይህ የሆነው ወደ ባህሩ የሚመለሰው ዮርዳኖስ ወንዝ ለግብርናና ለኢንዱስትሪ አገልግሎት እየዋለ በመሆኑ ይህን ድንቅ ተፈጥሮ ለማዳን እስራኤልና ዮርዳኖስ የቀይ ባህር ውሃን ወደ ሙት ባህር ለማምጣት ትልቅ ፕሮጀክቶችን እያሰቡ ቢሆንም ሂደቱ ግን አሁንም አዝጋሚ ነው። የሙት ባህር የተፈጥሮ ድንቅ ስጦታ ነው። መስጠም የማይቻልበት፣ ጤና የሚገኝበትና በምድር ዝቅተኛ ነጥብ ላይ የሚገኝ ተአምር። ይህ ስፍራ አንድ ቀን ሄዶ መጎብኘትና በውሃው ላይ ተንሳፎ ያንን አስገራሚ ስሜት መመልከት የማይረሳ ሕይወት ትዝታ ነው። ለዛሬ ይዤላችሁ የቀረብኩትና እስራኤልን ያየንበት ቪዲዮ ይህን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ